እዩ ወይ ግን አንቺ ልጅ ግን እንደው ነፍስሽ ግን ይማራል። እዩ እንደው ነፍስሽ ይማራል። አንቺ ነቀዝ፣ አንቺ እባብ ማለት ነሽ። የምር በጣም 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 የምትገርሚ ሰው ነሽ። በጣም ዊ ቢኒ የኔ አባት የኔ የዋ እግዚአብሔር በቃ እንዴት እንደሚያሳዝነኝ እኮ ማርያምን በጣም የሚያሳዝነኝ እኔ ቢኒ ማለት ነው። በቃ አረብ እግዚአብሔር አረብም እንዴ ያለማመኑ የምኑ እንዴት እንደሚያሳዝን የምሬን ነው ብላችሁና አንቺ እባብ ማለት ነሽ። በጣም ነው የምትገርሚ። ሌላው ነገር ደግሞ የኔ ውዶች የኔ ምርጦች ሰብስክራይብ አድርጉኝ ማለት ነው። ሰብስክራይብ ያደርጋችሁ አበረታቱኝ እና እንግዲህ ኮሜንት ምን ይላል መሰላችሁ? ቢኒ ከዚች ካልተላቀቅ እንደዩ ቻናል እንዳታጠው። ስለዚህ አንድ ሰው ብቻ እኮ አያዘጋም እኮ ጋይስ፣ ያው በህብረት ምናምን ካልሆነ በስተቀር አንድ ሰው አያዘጋም በጭራሽ ማለት ነው። ስለዚህ የዩ እንደተዘጋባት ያው የቢንም ደግሞ ከዚች ተላቀቀ። እሺ ከሷ እኮ ወልዷል ከብዷል። ስለዚህ መታገል ያለበት እሷ ደግሞ ያው እንግዲህ እንደምታውቁ ለምኑኝ ምን በሉኝ ነው እያለች ያለችው። ስለዚህ ደግሞ የሆነ ነገር ፋይል ነገር ይዛበታለች፣ አሊያም ደግሞ የሆነ ወይም የራቆት ፎቶ ይዛበታለች። ብቻ ግን የሆነ ነገር እንደያዘችበት ነው የሚያስታውቀው። ስለዚህ ዝም በል አርፈ ተቀመጥ፣ ከአንተ የሆነ ነገር እስከማገኝ ድረስ ታው አትለምነኝ፣ አትጨቃጨቀኝ እያለች ነው መጋኛ የጨቀጨቀሽና አንቺ የሆንሽ እየተረገምሽ ማለት ነሽ። የምሬን ነው ብላችሁና ዛሬ እንግዲህ ልጁ ስለታቀፈ በጣም ደስ ብሎታል ማለት ነው። እንዲሁም ደግሞ ምላሱ እንዴት እንዳወጣ ደግሞ አይታችሁታል። የምር እንዴት እንዳሳቀኝ ማለት ነው። ሊያሳይ ልጄ ናት እኔን ነው የምትመስለው፣ እስኪ ላሳያቸው ለኦዲየንስ ምናምን እያለ ነው። የምር እንዴት እንዳሳዘነኝ ማርያምን በጣም እና የኔ የዋህ የኔ እርግም ማለት ነው። ቢኒ እንግዲህ ቢኒን ያው ቡራን አርጌ ነው እሱ ልጅ ነው የምስለው ማለት ነው። ምክንያቱም በቃ የሆነ በቃ እኔ እንጃ ብቻ ተመሳሳይነት ነገር አለባቸው፣ ደስ ይላሉ እና ቢኒ ተጠንቀቅ።